ሌላ ምን? ሌላ ቡዳ ነው ቡዳ ጭላቷንና ልቧ ላይ ቁጭ ብዬ እያደሟን ስጠ አይኖር ያስጨነኩ ስንት ነው ቡዳ? ስንት ቡዳ ስንት ነው? አንድ ብቻ አንድ ዛሬሳ ዛሬማ እህቶች ሰምተው ነገር የለም ዛሬ ጭቆና ነው 12 ነበር ምሳሌ ልብስ ደግሞ አሰሩላት ስንት ነው? ተናገር ብለህ ነው 12 ትወጣለህ? አዎ ይቀር የለም ምንም ልብስ ይከበር ነው እንዴ? ማን ያት ምትረካ ማን ዛር ላዝነ 12 ቡዳ ስንት አንድ ትለቃለህ? አዎ ለቃለሁ መድኃኒዓለም አስሮኛል። አዎ ለቃለሁ ሶስት ቤቱ ዙሪያ መተህ ትለቃታለህ። አርባት በኢየሱስ ቃል ተጋደል ጉድ አፋኝ ነበር። አዎ ቅንጭላቷን ይዤ ራሷን ሳስጨንቅ ወይኔ ደግሞ ጣፋጭ ወይኔ ዘወዳት ወይኔ መለጠች ወይኔ መድኃኒዓለም አሰረኝ ወይኔ ሲሾልክ እኮ ነበር ያስከኝ ልሾልክ ብዬ በላይና ቅንጭላቷ ላይ ቁጭ እንዳልኩ ልሾልክ ወይኔ ጣፋጭ ወይኔ ልንለያይ ነው ንገር አዎ ቅዱስ ሚካኤል ሰይፉ ረታኝ ኢየሱስ ቃል እለቃታለሁ የቡዳ ሰይጣን ስንት ነው ውጤት ይወጣል? ስንት ይጫዋል? 27 መድኃኒዓለም ምን ያሰረኝ? ስንት ጊዜ? 27 ጊዜ በላ 7 እጅ ወይኔ ጉዴ በላ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 ለቃል እሺ ሌላ ዛር ቡዳ ዛር ስንት ነው? 12 ጆልኛ ቡዳ ነህ እንዴ? ጆልኝ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 12 ተፈስ ወደ ማለት ለቃል በኢየሱስ ባይቴ ትርገት እናንተ ደም ይመጣል። የህፃናት ስጋ ይመጣል። የህፃናት ስጋ ይሰራበታል። ይሄ ቅባት የሚሰራበት ነው። ቡራዩ በጣም ጅብ ይበዛል። የሰላቢ ሀገር ነው። ከተማሱን ጋልባልን እንከባለላለን። ሱቅ ላይ እንከባለላለን። ይሁን መኪኖች እንኳን አሁን ለምሳሌ ቆሞ ካሉ የምንላክ ነው የምንሰራበት ቦታ አለ። አሁን ጌታ ከሌለው በጌታ ደካማ ከሆነ ከነካት መኪናውን አትነሳም። ተፈታታ ነው የምትሸጠው። እጃቸው ላይ አፈር ትዘግናለህ። ባለ ሆቴሎች ላይ ወፍጮ ቤት ያላቸው ንግድ ቤት በቀነጃቸው እየሞተ እየከሰረ እነሱ እና እንደዚህ ነው የምንሰራው። እንከባለላለን። እየወረዳችን ከ7 ሰዓት ጀምሮ እስከ 10 ሰዓት ነው። 10 ሰዓት ላይ ሁሉም ጨርሶ ይላል። 10 ሰዓት ላይ ሰላቢው ይሰራል፣ ባለውቃቢው ይሰራል፣ ደብተራው ይሰራል። እስከ 10 ሰዓት ህብረት አላቸው ይሰራል። ከ10 ሰዓት በኋላ ግን ያቆማል። 7 ሰዓት ነው የሚጀምረው እና እንደዛ ነበረ። ደም ይመጣል። የህፃናት ስጋ ይመጣል። የህፃናት ስጋ ይሰራበታል። ይሄ ቅባት የሚሰራበት ነው። ቀጫጭን ሴቶች ልብስ የሚያማምር ልብስ የለበሱ ሴቶች አሉ። እዛ ላይ ጂባር ላይ ውሻ ላይ ያንከባልልሃል፣ ያስቃያል። በጣም ብዙ ስቃይ ነው ያለው ነገር። ከዛም በኋላ ግን እኔ በጅብ ላይ እንድጋልብ ነው የተመደበልኝ።
ሌሎቹ ኤልያዝረው፣ ሌሎቹ አከምባሉ አዝረው፣ ሌሎቹ ሶስት ጆሮ ያላትን ስራ አዝለው፣ ሌሎቹ የተለያዩ ወንፊት በጣም ብዙ ነገር ነው ይመደባልና እኔ በጅብ ላይ ተመደበልኝ። ቡራዩ 5 ቀን ሙሉ ቡራዩ በጅብ ላይ ሌሊት እስከ 7 ሰዓት እስከ 10 ሰዓት ድረስ። ምክንያቱም አንተ ተቀይር ያለው እሱ ጋር ግን እኔ አሁን ነው የራሴን ሰውነት ወደ ክርስቶስ ከመጣሁ እንጂ ያወቅኩት ብዙ ጊዜ ያው እሱ ሰራተኛ ነበርና ቡራዩ ቃልዮት ቤተክርስቲያን እዛ አጠገብ ተሰርቶ መጨረሻ ላይ ይሄን የእጅን ያህል ተሰርቶ ተሰጠኝ። ያንን ከሰራው በኋላ ጨርሶ በኋላ ስራዬን እንደገና ደግሞ 100 ብር 50 ብር 1 ብር 10 ብር 50 ሳንቲም 25 ሳንቲም ተደረገ ተቆጥ ተሰጠኝ። ይሄን ወስደሽ ሳጥን ውስጥ አስቀምጪ፣ ይሄን ደግሞ እደጅ ሽርጪ፣ ይሄን ደግሞ እንዲያርግ ለኔ አሁን እንዲህ አይነት ስራ ፈልጋለሁ ብትል ተይዟል ነው የምትባለው። እሱ የመረጠው ነው የሚሰጠው። እኔ ሆቴል ቤት ልከፍት ነው የተሰጠኝ። ከኔ በፊት ምን አብረውኝ የነበሩት ሆቴል ቤት ነበራቸው። አሁን ግን እኔ ያለው እነሱ ይሉ እና ከዛም በኋላ ተሰጠኝ። ውጭ በር ላይ የምቀብረው ኮርኒስ ላይ ኮሪደር ላይ እንደ ፎቶግራፍ ተደርጎ የሚደረጉ የተለያዩ ነገሮች ተሰጠኝ። ያንን እሺ ሄድኩኝ። ከሄድኩ በኋላ አሁን እኔ 5 ሳንቲም የለኝም ብያቸዋለሁ። ምንም የለም ባዶ ቤት ነው ያለው። ከዛ ከሱ ጋር ከሄድኩ በኋላ እንደዚህ አለ፣ ከነዚህ ከውሾች ጋር ይከረምሽው አለ። አሁን ውሾች የሚላቸው የሰው የሚያወራው ዳልሞቴው፣ ሰንጋላ፣ ኦፋ፣ ወልይቻ፣ ገብርኤል አባቡራ ምናምን ላቸው መናፍስቶች እኔ አብሬያቸው ሰራ የነበርኩ ሳጎራ የነበርኩት ነው። ግን ከውሾች ጋር ነሽ፣ እነዚህ ውሾች ናቸዋል። ይሄ ነው የሚሰራው፣ ይሄ ነው የሚሰራው፣ ይሄ ነው የሚሰራው ብሎ ያስተምርሃል። እዛ ውስጥ ያስተምራል። ካሁን ያሉ ጻፍት ነው የምንማረው ማለት እና ከነዚህ ጋር አሁን እኔ አለቃ ነኝ አለ። አሁን እኔ ማንም በቃ ከኔ ጋር እስከኖራችሁ ድረስ እንደዚህ ሆናችሁ ነው በቃ ወርቁ ናችሁ ማለት። መጨረሻ ላይ ያን ተደረገ። ያን ይዤ ሄድኩኝ። ሆቴል ከፈትኩኝ። ምን ሆቴል ከፍታለሁ? ሄድኩኝ አደርኩ። ቤት ውስጥና ግቢ ውስጥ ስቀብር አደርኩ። ኮርስ የመኖሪያ ቤት ውስጥ ነው ስቀብር አደርኩ። እንደጅም እየቆፈርኩ አሁን ባለቤቴ ምንም በፊት ወርጄ ፖፖ ላይ ወሽንቶ መሽናት አልችልም። ኃይለኛ ሰው ነው። የዛለት ግን መንቀሳቀስ አልቻለም። ከዛም በኋላ ሊያናገረኝም ምታይል በቃ አሁን ባለስልጣን ሆንኩኝ እኔ። ከዛ መጨረሻ ላይ ያን ስቀብር አደርኩ። በማግስቱ ጠዋት ተነስቼ ተጣጥቤ ምን ብዬ ሄድኩኝና አንድ ባልትና ሆቴል የሚባል አለ። ሰንጋ ፈልጌ ነበር በሬ ምናምን ስለው አሁን አንቺ ዶሮ ብታርጂ ይነሳልሻል እንዲ ያለኝ። ያውቃል ነገሩን። ኩል እንደዚህ ይሰጠናል። እዚህ ድረስ የምንቀባው ኩል ይሰጠናል። ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን ያው እንግዲህ ቪዲዮውን እንዳያችሁት ነው። አስቀድሞ ነገር እነዚህ ሰዎች ሃይማኖት አላቸው ወይም ደግሞ የሆነ ግሩፕ ወይ ሃይማኖት ሜምበር ብሎ ያስባሉ። በብዛት እንደምናስተውለው ሃይማኖታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜምበር አድርገው ነው ብዙ ጊዜ ሲጠቅሱ የምናያቸው። መሆናቸውን ባናረጋግጥም ቢኮዝ ራሱን የቻለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አላት፣ መጽሐፍ ቅዱስ ትርጉም አላት። እሱን ሲከተሉ ነበር ወይ የሚለው እጅግ በጣም አስቸጋሪ ነው። እቺ ብትጮሃዋ እንደገና ደግሞ የሚያስጮኸውም ሰውዬ ማለት ነውና ነገር ግን ተልኳቸው ከምንድነው ወይስ ደግሞ የኢንድ ጎላቸው ምንድነው ብንል እንግዲህ ሄደው በብዛት ያየናቸው ሰዎች አሉ። እንደዚህ አይነት ተሳትፎ የነበራቸው ሰዎች የሐሰተኛ አጥማቂ ነን ብለው ሲያደርጉ የነበሩትን ሰዎች ጨምሮ ሄደው መጨረሻ ጎላቸው ምን እንደሆነ አይተናልና ይሄ ብርን የማግኛ ዘዴያቸው እጅግ በጣም ከጊዜ ወደ ጊዜ እየረቀቀ የመጣ ነው። ቢኮዝ ያው ሁለት ኃይል አለ፣ የእግዚአብሔር ኃይል አለ፣ የሰይጣን ኃይል አለና የሰይጣን ጥበብ ደግሞ ሲወድቅ ከነሙሉ ጥበቡ እንደገናም ደግሞ ከነሙሉ አቅሙ አልተሸራረፈበትም። እሱ ሊዞን ይወደቀና ስለዚህ እሱን እንግዲህ ተአምር እየሰሩ የመሰላቸው ሰው ወይ ማህበረሰቡ አንዳንዴ እንዳንሸወድ በጣም ጥንቃቄ ያስፈልጋልና ተአምራትን እየሰሩ ያስመሰሉ ወይም ደግሞ ሰዎችን ያዳን በሚመስላቸው መልኩ እኛ ላይ የሚፈጥሩት የአእምሮ ጨዋታ ግን እጅግ በጣም ጥንቃቄ የሚፈልግ ጉዳይ ነው። ሄደው እንደዚህ አይነት ሰዎችን አዳናችሁ ነው የሚሉ እንግዲህ ይሄ የዛር መንፈስ ሲወርድ ሲወራረድ ስሙ ራሱ ከዘር የሚመጣ ነገር ነውና አይ ቲንክ አሁን እንኳን በብዙ ነገር እየተዋጋው ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እየተዋጋችሁ ያለ ጉዳይ ነው። ግን ስትዋጋው አብዛኛው ማህበረሰብ ድሃም ስለሆነ
ይሄ ይዞት የመጣው የእናት አባቱ ምናምን ነገር እሱ ገና ሙሉ በሙሉ ስላልተላቀቀ በጸበል ከመዳን ወይም ደግሞ በእግዚአብሔርን ከማመን ይልቅ እንደዚህ አይነት አቋራጭ መንገዶችን ወይም ደግሞ እንደዚህ አይነት ሰዎችን ማመን እጅግ በጣም የጎላ የዋህነት የሚመስል መልኩ በጣም ጎልቶ ይታይ ነበር በዘመናችን። አሁን ድረስ ያለና የቀጠለ ነው። ግን ይሄ በጣም ሲሪየስሊ መታየት ያለበት ሂደው እነዚህ አይነት ተግባር የነበራቸው ሰዎች ወይም ደግሞ እንደዚህ አይነት ይሄ ጥንቆላ የመተት የምናምን ሲያደርጉ የነበሩ ሰዎች መጨረሻቸው ሂደው ምንድነው የሚሉ አሁን በተለይ በጣም እየገቡ ያሉት ወደ ፕሮቴስታንት እምነት ተከታዮች ነውና እዛም ሄደው ምስክርነትን የሚሰጡ እዛ ቤት ሰይጣን ሲጫወትብኝ ነበር እንደዚህ ያደርገኝ ነበር ምናምን ነገር ነው የሚሉና ይሄን አስለቀቅን የሚሉ ሰዎች ጭምር አሁን እየመጡ በፕሮቴስታንት እምነት ውስጥ ምስክርነት ሰጠን ኢየሱስ ክርስቶስን አገኘ ነው እንዳዲስ እያሉ የሚጮሁት ሰዎች እኔ የማይገባኝ መጀመሪያ ቦታ ነው የቀየሩ እንጂ የነሱ አባላቶች ነበሩና እንትናቸው ሃይማኖታቸው ግን ይሄ በጣም ምንድነው ተልኳቸው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስለው ገብተው አጥቅተው ማህበረሰቡ ዘንድ ሌላ ውዥንብር ፈጥረው ማህበረሰቡ ወይ ምዕመኑ ወደ እነሱ ሽፍት ማድረግ ነው አላማቸው በአንድም በሌላም ማለት ነው። ስለዚህ ተጠንቶበት በደንብ በጀት ተደርጎ እየተደረገ ያለ ሁሉ የሚመስል ነገር ነውና አሁን ኢየሱስ ክርስቶስን አግኝቻለሁ ይላል የአንድ ጠንቋይ የነበረ ወይም ደግሞ እንግዲህ በማን ኃይል ነው ሲጠነቁል የነበረ ወይም ሲያድን እንደነበረ እሱን ለራሱን ተወውና ነገር ግን እዛም ቤት ሂዶ አሁንም የነዩ ጭፋ አባላት ወይም ደግሞ የነሱ ሜምበር ነው የሆነ ቢኮዝ እዩ ጭፋን እንደምናውቀው እንግዲህ በካልች ሰይጣን አስወግዳለሁ ጋኔን እናጠፋለሁ ብሎ የሚያሳየው ድራማ ላይ ያዳራሹት ድራማ ማለት ነውና ከነሱ ጋር ነው ሄደው መጨረሻቸው እንትን ቢል ሲነቀባቸው ወይም በአንድም በሌላ ማለት ነው በተለያየ ነገር ምናገኛቸው አሉ። የኢንድ ጎላቸው ግን ሂዶ ምንድነው ይሄ የዘመን አመጣሽ ሃይማኖት መመስረት ነው። እሱ ደግሞ በአደባባይ እንደበጋሻው ጥሪ ሲያደርጉላችሁ ሰምተናል። እንግዲህ ሚሊኒየም አዳራሽ አስተዋውሱ ከሆነ ከ5 ወር ምናምን ነገር በፊት በአደባባይ ወጥቶ ጥሪ ነው ሲያደርግ የነበረ የመናፍስቱን ዓለም ኑ ተሰብሰቡ ወደ ቤታችሁ ግቡ ፕሮግራም እናዘጋጃለን እያለ በአደባባይ ሲናገር እንደነበረም ሰምተናል። ይሄ መንፈስ ግን እጅግ በጣም እንትኑ ብዙ ነው። በቃ ተልቆ በጣም ብዙ ነው። ኃይል አለው። የራሱ የሥራ ድርሻ አለው። የራሱ የሥራ ክፍፍል አለው። ይሄ የሥራ ክፍፍል እጅግ በጣም በብዙ መልኩ የተከፋፈልና ሰዎችን በብዙ መልኩ የሚያጠቃ ነው። ሴትዮቱም ስትናገር እንደሰማችኋት እንግዲህ እየተንከባለለች ሀብት እንዴት እንደሚሰበስቡበትና መተታቸውን እያደረጉ የሀብት ማግኛ ሜቶዳቸው ምን እንደሆነ ሰምተናል። እንግዲህ ይሄ በጣም ነውር እጅግ በጣም ሃይማኖታችን ላይ ሊወገዝ የሚገባው ኢንፋክት ቤተክርስቲያን ውስጥም ገብቶ አሁን አብሮ ተደብቆ ስራዎችን እየሰራ ያለ አካል ነው ያለ ግሩፕ ነው። እንግዲህ አንደኛ የእናቶቻችን ወይም ደግሞ ማህበረሰቡን በልፋቱ በወዙ በጥሮ ግሮን ያገኘውን ሀብት ባላስፈላጊ መንገድ እንዲሄድበት ያደርጋሉ። ይሄ እኔ ብዙ ባላምንበትም ግን ፕራክቲካሊ ደግሞ ሲያደርጉ ከጉረቤቱ ወይም ደግሞ ከዛኛው ወገን ላይ ምንም ሳይሰራ ምንም ሳይል እንደዚህ አይነት ሀብቶችን ሲያካብት ሲያዩ ማህበረሰቡ ላይ የሚፈጥረው ሜንታሊቲ የሚያሳየው እንትን በጣም ትልቅ ነውና ይሄ በየአካባቢው ሊወገዝ የሚገባው በጣም ብዙ ጉዶች አሉ በኢትዮጵያ ውስጥና እኔ አይሮን ነው ማለት እዚህ ሀገር ውስጥ እንደዚህ አይነት ምስቅልቅል የሚጠበቅ ነው። ግን እኔ ለምን እንደሆነ አይገባኝም። ሃይማኖተኛ ነኝ እንደዚህ ነኝ ከሚል ማህበረሰብ እንደዚህ አይነት ነገሮችን አይቶ ማለፍ እንዲሁም ደግሞ በዚህ ዘመን እንደዚህ አይነት ነገሮችን አለማውገዝ እጅግ በጣም ከባድ ነው። ኦፍ ኮርስ ሌሎች መከራከሪያዎች አሉ። ዘመኑ እንትኑ ቅርጾን ቀይሮ ይሄ አንዳንድ ሰዎች ያው በኤአይ ከሚሰሩ ሰዎች ጋር አብሮ ሰይጣን አለ ወይም ደግሞ እሱ ነው በደንብ ማኒፑሌት የሚያደርጋቸው የሚለው ሌላ አከራካሪ ነገር እየሆነ የመጣ ነው። ሰዎች አሉ ግን በሰዎች ላይ አድሮ ሰይጣን የሚያሰራቸው ስራ ወይም ደግሞ እንደዚህ አይነት ሜንታሊቲ እንዲኖራቸው ማህበረሰቡን ወዴት እየቀየረው እንደሆነ ወዴት እየወሰደው እንደሆነ የሱ ሜምበር አይደለም ወይም ደግሞ እሱን አልተጠቀምም ማለት እስከማንችል ድረስ የተቆጣጠረን ኃይል አለ። እሱን ኃይል ግን
እኛ የእግዚአብሔርን ጥበብ ተጠቅመን ማሸነፍ በምንችለው ኃይል መሄድ ያለብን ብያስባለሁ። የራሱ የቻለ ጾም፣ ጸሎት፣ ትምህርት ያስፈልገዋል። ግን በአንድም በሌላም ግን የነሱዎችን ተልቆ አውቀን እና በደንብ ነክተንባቸው ከማህበረሰቡ ልናስወግዳቸው ይገባል። መጀመሪያ በዚህ የሚያቦሩ የሚጮሁ ምናምን ሰዎች የኛ ሰዎች አሉ። እንግዲህ የሆነ ሰይጣን አለ በዛ ያ ሰይጣን ግን ተዋግቶ ማስለቀቅ ምናምን እሱ ይጠበቃል። እዛ ውጭ ያለው ግን እኔ ማለት በየአካባቢው ያለ በየቤተክርስቲያኑ ውስጥ የገባ እንደዚህ አይነት የመናፍስት ወይም ደግሞ እንደዚህ አይነት እንትን እጅግ በጣም ኦፍ ኮርስ ብዙ መጽሐፎች ተጽፈውበታል። ግን አሁንም ድረስ ትኩረት ሊሰጠው የሚገባ ጉዳይ ነው ብዬ አስባለሁ። ውድ አድማጭ ተመልካቾቻችን እናንተ ሰብስክራይብ፣ ላይክ እና ሼር ያደርጋችሁ ሌሎች አጋሩልን። እችን ቲፕ ለመስጠት ዛሬ ነው የመጣሁኝ። እጅግ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ባይ ባይ። ቴንክ ዩ